እንዴት ወዳጆቼ ሰላም ነው? አለን እንግዲህ ቅድም ባሳየኋችሁ ሰው ማርታ በተባለችው ሴትና እንደሆ በራሳችን በኤፕለፕሲ ዙሪያ በምንሰራው ስራ እናንተ ጋር እንግዲህ ነገሮችን እንላለንና እዚህ ላይ ደግሞ በጣም ተጠቅመኛለች ምክንያቱም ቀጥታ ወደ ሰዎች ስለምታደርሰኝ ማለት ነው። እና ሌሎችም ሰዎች ከኤፕለፕሲ ጋር ተያይዞ የምትጠይቁኝ በጣም ደስ ይለኛልና አብረን ያልሆነው ነገር ምንም የትኛውም ስለማይሳካ ማለት ነውና ጓደኞቻችሁንም እንድትጋብዙልኝ ሼር እንድታረጉልኝ በትህትና ጠይቃለሁ። እኔም ሼር አድርግላችኋለሁ። ግቡ። ያው ስለማታውቁት እንግዲህ እስክታውቁት ድረስ እንጠብቃችኋለን። ይህ የተሻለ ህይወት በሚጥል በሽታ ለሚሰቃዩ ሰዎች በኢትዮጵያ የተሰኘው ለማድረግ ስንት ዓመታት እንደፈጀን እኔ ነኝ የማውቀው። እና ገባ በሉ ይባላል። ሁላችሁም ግቡ። እሺ ግቡና ስሙ። ጥያቄ ካላችሁ ጥያቄ ጠይቁ። ከእንደገና ከማዘን ጋር ከዚህ ከሲምፐቲ ጋር ተያይዞ ያላችሁ ነገር ካለ ትጠይቁኝ፣ ደስ ይለኛል። ምንድነው? አይ ወዳጆቼ እንዴት ናችሁ? ሴማ በቀለ እባላለሁ። የዚህ የተሻለ ህይወት በሚጥል በሽታ ለሚሰቃዩ ሰዎች በኢትዮጵያ የተባለው የግብረሰናይ ድርጅት ፋውንደር ነኝ። እሱን አስመልክቶ በጣም ብዙ ነገር የምናገረው አለኝና ሁላችሁም ብትቀላቀሉ ደስ ይለኛል።
ፈለቀ ብርሃኑ እንኳን ደህና መጣ። ኤዳሶ ደስታ እጅግ አድርጌ አመሰግናለሁ ስለገባችሁ። ምናልባት እነዚህን ሰዎች መጋበዝ ሊኖርብኝ ይችላል። ከእንደገና ደግሞ ስምም ሳይኖረው ገባ ገባ ያለ ሰው አለ። እጅግ አድርጌ አመሰግናለሁ። በጣም ኢምፖርታንት ፔጅ ነው፣ ይጠቅማቸዋል። ለእናንተ ብቻ ሳይሆን ለምታውቋቸውም ሰዎች ይጠቅማል እና ሰዎች እጋብዛለሁ። እነሱ እስከሚገቡ ትንሽ ትታገዛላችሁ። ጆዬ እንኳን ደህና መጣ። በጣም ነው የማመሰግነው። እንኳን ደህና ገባችሁ ማለት ነው። እንኳን ደህና መጣችሁ። ቡና ምናምን እናፈላላችኋለን፣ ምንም ችግር የለውም እና ሀሳባችሁ በጣም ኢምፖርታንት ነው። ለእኔ የምናገረውን ነገር ሰምታችሁ የምትሉትን ደግሞ ሪፍሌክት ብታደርጉልኝ 30 ደቂቃ ከኔ ጋር ብትቆዩ ጥሩ ይመስለኛል። በጣም አመሰግናለሁ። ተጊ እንግዲህ ለጋብዛታ ተጊ ነው ስሟ መሰለኝ። አይ ቲንክ ኢንቫይት አደርጋታለሁ እና ደስ ይለኛል። ኤኒቲንግ ካለ በጣም ደስ ይላል። ያው ማለት አብረን የምንለወጥበት አብረን ደግሞ አስተሳሰባችን የሚቀየርበት የእናንተም ሀሳብ ለኔ እኔም ደግሞ የምናገረውን ምክንያቱም የተሻለ ህይወት በሚጠል በሽታ ለሚሰቃዩ ሰዎች በኢትዮጵያ የተባለ ግብረሰናይ ድርጅት እንዳለ ላታውቁ ትችላላችሁ። ግን 3ኛ ዓመቱን ይዟል። 3ም ዓመት ያን ያህል ትልቅ ሆኖ አይደለም፣ ግን ቢሆንም ቀላል አይደለም። ስለዚህ እናንተ ገባ ገባ እያላችሁ እኔ ያው ራሴን አስተዋውቃችኋለሁ። ስሜ አርሴማ በቀለ ይባላል። በእርግጥ ጵርስቅላ ነው ስሜ። በፍርድ ቤት እስከሚጸድቅ ድረስ እየጠበቅኩኝ ነው። ያው ሰው ከእድሜው አለ አይደለ ሄደት ካለ በኋላ ስሙን የመቀየር መብቱ ሙሉ በሙሉ የተጠበቀ ነው ብዬ አምናለሁ። እና ስለ ኤፕለፕሲ ነው የማወራው እና ቅድምም ስለ ማርታ ስለተባለችው ሴት ሼር ያረኩላችሁን እንዴት አያችሁት? ለመሆኑስ አላዘናችሁም ወይ? እናንተ በሷ ቦታ ብትሆኑ ማንም የሚረዳችሁ በገንዘብም የሚረዳችሁ በጉልበትም የሚረዳችሁ ሰው ባይኖር በጊዜውም የሚረዳችሁ ሰው ባይኖር ምን ታረጋላችሁ? እናንተ አታዝኑም ወይ? አትማረሩም ወይ? ማለት ህይወታችሁ አያስጠላችሁም ወይ የሚል ጥያቄ አለኝና ይሄንን ያው እናንተም እንትን እንድትሉ ማለት አይደል? ብዙ ነገር አለ በሰው ህይወት ውስጥ። ብዙ ነገር አለ በሁላችንም ህይወት ውስጥ እኮ አለ። ግን እኛ የምናልፈው መከራ ብለን የምንጠራው ሰውና ሌላው ሰው ደግሞ የሚያልፈው ነገር ትንሽ ይከብዳል፣ በጣም ይከብዳልና ቤኪ እንኳን ደህና መጣህ። ሌሎችም ሰዎች ፕሬዘንት ታዲዮስ፣ ሌሊሳ እንኳን ደህና መጣችሁ ለማለት ፈልጋለሁ። ሳንቾ በጣም ወሳኝ ስም ነው። ሳንቾ ማለት የወንድም የሴትም ስም ሊሆን ይችላል። በጣም ከባድ ሰው ስትሆን ሳንቾ ትባላለህ ማለት ነው እና ሳንቾ እንኳን ደህና መጣ። ከቡ ብርቄ፣ አማኒ፣ ማርቲነሊ እንኳን ደህና መጣችሁ። ገባ ገባ በሉልኝ። በጣም ቁም ነገር ሼር አደርጋችኋለሁ። ማለት የምንፈልገው የምንወደው ነገር ካለ እሱን ሼር እንደራረጋለን። በቃ በትሪ እንደመብላት ቁጠሩት እዚህ ቤት መግባትና በጣም አመሰግናችኋለሁ። እናንተ ስትመጡ እኔም ሀሳቤን ለምነግረው ሰው እንዳለ ይገባኛልና ብዬ በአየሩ ላይ እንደማልኳትን ምንም ነገር የለም። ወደ ደብረ ብርሃን በተለይ በቃ ሰላም ነው።
ያው በሃይማኖት ጉዳይ እንኳን ወደዛ የለም። ሰላም ሰላም ብለናል። እንዴት ናችሁ? ሰላም እንዴት ነው? ሰላም ነው የት እንዳለን አላወቅንም፣ ግን ይቅርታ። ወይ ጋ ወይ ናችሁ? አይ የጫካው እግዚአብሔር ንጉስ ይመስገን ከሚለው ሰላም ነው። የጫካው ይሰማል ወይ ይሰማል ማለት ነው። ምን ሆኖበት ነው? ወይ ወይ ምን ሰላም፣ እንኳን በሰላም መጣችሁ። አዘር የት ነው ያለው? እስኪ ታብታብ እያደረጋችሁ ጋይስ ሼር ኮፕሊንግ አድርጉ። ናቸው እንኳን እኔ እኮ በጣም ትላልቆቹ ቲክቶከር የሆኑ ሰዎች እንትን ያደርጋሉ ማለት በጣም ማአት እንትን እሺ ዩተርሲፍካ ጆይን አድርጓል። እናመሰግናለን። ኤፕሶ ጆይን አድርጓል። መቼም ወንድ ነው ብዬ እኮ ነው። ምን ማድረግ እችላለሁ? በጣም አመሰግናለሁ። ጆይን ላደረጋችሁ ሰዎች በሙሉ እጅግ አድርጌ ነው የማመሰግነው እና ማንም ያልተሳተፈበት ስራ እንዴ ቀልድ ነው። በእውነት ቀልድ ነው፣ ውሸት ነው። እኔ ራሴ የራሴን ነገር ፈንድ እያደረኩኝ ልኖር በፍጹም። ሀይ ብያለሁ እኮ ሀይ ብያለሁ፣ ሀይ ብያለሁ፣ ሀይ ብያለሁ፣ ሀይ ብያለሁ። እሺ ሀይ ብያችኋለሁ። ቴንኪው በጣም ነው የማመሰግነው ስለገባችሁ፣ እዚህ ስለተቀላቀላችሁ። ያልጠራኋችሁም ስም አክስቴ ቤዛ፣ በስማም አክስቴ ቤዛ፣ ወይኔ አክስቴ ቤዛ በጣም የሚያስቀኝ ሰው ነው። በጣም ወደው እና ምን አለ ብትገባ አክስቴ ቤዛ። እንደሞ የገባ መስሎኝ ግርም ብሎኝ ራሶቻቸው እውነት እንዴ ከየት የመጡ ናቸው? ግን እኔ እኮ ድንቅ አለኝ። ድንገት ተወዛገብኩኝ እና በጣም ነው የማመሰግናችሁ። ሀካን
ሀካን ውጥ ብሏልና ሴትም ከሆነ አንዳንዱ ስም እንግዲህ ነውና በጣም አመሰግናለሁ። ለማንኛውም እና ይሄንን እየሰራን ነው የምንረዳቸውም ሰዎች ምንረዳቸው ብቻ ሳይሆን መድኃኒታቸውን እንዲወጡ ስትሪክትሊ የምናማክራቸው ከኛ ጋር ያሉ ሰዎች አሉ። ላይፋቸውን ይነግሯቸዋል። ትንሽ ቆዩ። ላይፋቸውን ሲነግሯችሁ በእውነት በጣም ነው የምታዝኑት። በቃ ምክንያቱም እኔ ማለት ምንድን ነው እኔ የጎደለብኝ ብላችሁ ነው የምታስቡት። ቆይ ምንድን ነው እኔ ያጣሁት ብላችሁ እስከምታስቡ ድረስ ነው የምትሆኑት። በቃ እሺ ምንድን ነው ያጣሁት ነው የምትሉት፣ ምንም ስላልጎደለባችሁ ማለት ነው። እንዴ ይሰማችኋል አይደል? ግን አዎ እና ይህንን ለማለት እፈልጋለሁ። በጣም በጣም ደስ የሚለኝን ስራ ነው የምሰራው። በእርግጥ አዝጌ የሆነ ስራ ቢሆን ማለት ነው ማንኛውም ስራ ማስለፋቱ ስለማይቀር ማለት ነው እና የምትወደውን ስራ ደግሞ መስራት በተለይ ደግሞ ለሌሎች የራስህን አሁን እኔ ለምሳሌ ኤፒሌፕሲ አለብኝ ማለት አቅቶኝ ነው እንደ ቁጭ ብዬ ማልቀስ እችላለሁ፣ ግን ምንም የሚያስለቅሰኝ ነገር የለም። አንደኛ ኤፒሌፕሲን በጥፊ መትቼው መድኃኒቴን በስርዓት እያዋጥኩኝ ስፖርት እየሰራው ምግቤን በስነ ስርዓት እየበላው ማንም ጋር ይሄ ማለት አለብኝ። በእርግጥ ግን ሆነ ብዬ ስራዬ ብዬ ስጨቃጨቅ አልገኝ እንዴ ሌታ ፍቅር እንዴ እባክህ ማለት ቅድም ገባችሁ እንግዲህ ገብታችሁ ትንሽ አናወጣችሁም እኮ ማለት የራሳችሁ ኑሪ ነው እንዴ የምታወሩት? እኔ አላወቅኩም። እና ለማንኛውም ሼር ብታደርጉት ማአት ሰው እንዲገባ ፈልጋለሁ። በነገራችሁ ላይ በጣም ታዋቂ ክሬተርስ ወይም ደግሞ ቲክቶከርስ አንዳንድ ጊዜ ማንም ሰው ላይ ገባላችሁ ይችላል። እንኳን አይደለም እንደኔ አይነት ገና የጀመረ ሚል ሰው ይቅርና ማለት ነው። እና ደስ ብሎኛል። በጣም በጣም ተደስቻለሁ ዛሬ። እግዚአብሔር እናመሰግናለሁ። እና ማርታ ልጇ በዊልቸር ነው የሚሄደው። በኤፒሌፕቲክ ልጅ አይደለም ያላት፣ ኤፒሌፕሲ የለበትም፣ ግን የስፓይናል ኮርድ እና የጉልበት ችግር አለበት። ጣቱንም እንዳያችሁት በስነ ስርዓት ማንቀሳቀስ አይችልም፣ ግን በጣም ብሪሊያንት ነው። ትምህርትም በጣም ጎበዝ ነው። ማመን አትችሉም በቃ። እና ሰዎች ከዚህ በላይ መሆን ይችላል። ከዚህ በላይ ማለት እኛ ብናግዛቸው፣ እኛ ስል ለምሳሌ የሴቶች ጉዳይ የመንግስት መስሪያ ቤት የሴቶች ጉዳይ ዳይሬክቶሬት ሚኒስቴር መስሪያ ቤት የሚባለው እችን ሴት ሊረዳት አይችልም ብላችሁ ታስባላችሁ? ለምን አይችልም? አንደኛ የመንግስት መስሪያ ቤት ነው፣ ሁለተኛ የሴቶች ነው። የሴቶችና የወጣቶች እና የህፃናት እኮ ነው የሚለው። ይሄ ልጅ 14 ዓመቱ ነው፣ ቲን ኤጀር ነው። እሷ ሴት ናት እንዳላችሁ 47 ዓመቴ ነው ብላለች። ምንም የሚረዳት ሰው የለም። ምንም የሚያደርጉላት ታዲያ ከእንደገና ሴቶች ላይ የሚሰሩ ኤንጂኦዎች አሉ አይደል እንዴ? እነ ዩኤን ዊሜን ምናምን ምን ይሰራሉ? እኛንም ፕሮፖዛል አስገብተን ለእነሱ የምናሟሙቅላቸው። ይሄንን በሊንክዲንም ላይ ምናምን አሳልፈዋለሁ ለዩኤን ዊሜን ማርታን እንዲመለከቷት ማለት ነው። እኔ አይደለሁም፣ እኔ ኤፒሌፕሲ ላይ ነው የምሰራው። ግን ከዚህ በፊት ሴቶች ላይ ይሰራ ነበር። የሴቶች ጋዜጣ ምናምን እንደዚህ ሆነ፣ በዚህ ገብቶ ሴቶች ያሸንፋሉ ምናምን ስል ስለነበር ያሳዝናኛል። የሴቶች ህይወት የራሴ ቁርዛት ነበር፣ ለራሴ ስለማዘን ነው እኔ። እና ማንም ሰው ዞር ብሎ
ቀና ብሎ እንዳያይም ብዬ ነው ማለት ህጉ ከተከበረ እኔም ተከብሬ እኖራለሁ። እና ለኦንሊ እኔ አሁን ይቅርታ አድርጉልኝ በዚች ሀገር ውስጥ የሴቶች ጉዳይ እውነተኛ ሆኖ የማየው የህግ ባለሙያ ሴቶች ጋር ብቻ። የህግ ባለሙያ ሴቶች ኮሽ የማይልባቸው ኮሽ አይልባቸው። ለምን ይመለከታቸዋል? ለምን ያገባቸዋል? ለምን እውነተኛ ሆነው ነው መጀመሪያ የተነሱት? እናት ባንክ እቺ ሴትዮ ልትረዷት አትችሉ? አይ እሺ ማን እንደ እናት ምናምን ማማማቅ እኮ አይደለም፣ ወሬ አይደለም እንዴ? እናንተ የምትረዱት የሆነ ሰው ነው እንዴ? የሆነ ሰው መርጣችሁ እኔንም እንደዚህ አንጓላችሁ አድርጋችሁኛል። አንቋሉ እናጋልጣለን። የሴቶች ጉዳይ ማንም ያልነካካው ምናምን ቡኻት ከኔ በላይ የሚያጋልጠው የለም። እኔ ነኝ ያንን የማጋልጠው። እያንዳንዱ የመንግስት መስሪያ ቤት ይመለከተዋል። የምናገረው ነገር ይመለከተዋል። ይሰማል? ይመለከተዋል። እነሱ ያረዱትን ሰው ሊረዳቸው ሊችል አይችልም። መንግስት ያረዳው፣ ባንኮች ያረዱትን፣ ኤንጂኦዎች ያረዱትን የሴቶች ጉዳይ ነን ብሎ ብቻ ዝም ብሎ ጽሁፍ ጽፎ ፎቶ እየተነሱ ምናምን እኮ አይደለም። ፕራክቲካሊ ነይና እርጃት እንዴ! እቺ ሴት በቃ ልትሞት ነው፣ የምትበላው የላትም ብዙ እንዴ! እለት ከሰው እጅ እንዴ! እለት በሰው እጅ መውደቅ አለባት እንዴ? ለምን እንዴ? እናንተ እያላችሁ ተቋቁመናል ለሴቶች ነው የተቋቋም ነው ካላችሁ ይኸው ማርታ እርዷት። አገር እንደሌለው ወገን እንደሌለው ማንም ምንም እንደሌለው ሰው ለምን ትኖራለች? ጥላውን አሰፋ በጣም አድርጌ አመሰግናለሁ። እንኳን ደህና መጣ። ክብረት ይስጥልኝ ስለተገኛችሁ እዚህ ደስ ይለኛል። ተገኝታችሁ የሚወጣችሁ ክብረት ይስጥልኝ። ኢምፖርታንት ይሁን አይሁንም የማታውቁት እኔም እንኳን ካቅሜ ስለምመርጥ እውነታችሁ ነው። ስለዚህ የሴቶች ጉዳይ፣ የእናቶችን ጉዳይ፣ የልጆችን ጉዳይ፣ የህፃናትን ጉዳይ እንመለከታለን ካላችሁ አሉ ሰዎች እዚህ። አሁን ሴትዮ በቃ ማለት ከአእምሮዬ በላይ የሆነ ጭንቀት ውስጥ ያለች፣ ከአእምሮዋ በላይ የሆነ ችግር ውስጥ ያለች ሴት ነው። ስለዚህ ተቋም ባለበት ኤንጂኦዎች ባሉበት በዚሁ ሳባ ገብረ መድኅንንም ለመጥራት ፈልጋለሁ። ባይዘበይ ሳባ ገብረ መድኅን እንጃ ከአሉ ከተባሉ ሰዎች በላይ በጣም ምርጥ ሰው ብትኖር ሳባ ናት። የኒዋ የሴቶች ቅንጅት ማህበራት አሶሲዬሽን ሄድ ናት፣ ዳይሬክተር ናት። አሁንም ዳይሬክተር ናት። እና እኔ ሳባ ገብረ መድኅንን ሳገኝ እንባ ይመጣል። ምክንያቱም በጣም ደግ ስለሆነችልኝ። እኔ ጋዜጠኛ በነበርኩበት ወይም ደግሞ የሴቶችን ጋዜጣ በማሳተምበት ጊዜ እንደ ሳባ ገብረ መድኅን የረዳኝ ወይም ደግሞ ስፖንሰር ያደረገኝ ሌላ አካል ስለሌለ እና እኔ ሳባን ሳገኛት ሰላም ስትለኝ ለኔ ያላትን እንትን ስታሳይ ማርሴላስ በጣም አመሰግናለሁ። እንኳን ደህና መጣ ብያለሁ። አይ ብያለሁ። ክብረት ይስጥልኝ። እናንተ ባትመጡን ምን ሆናለሁና ይሄንን ልነግራችሁ ሼር ላደርጋችሁ እፈልጋለሁ። እና በጣም አመሰግናችኋለሁ ስለመጣችሁ። ሁል ጊዜ ምናልባት 3 ሰዓት ላይ ወይም ደግሞ እንደ ሁኔታው ሁል ጊዜ አንድ አይነት ሰዓት ላይ ቢሆን ደስ ይለኛል። ግን አንድ እንትን እስከሚደረግ ድረስ ያው እንትን ትላላችሁና ተገናለሁ። የነገርኳችሁን አትርሱ። አንደኛ ኃላፊነት አለብን። እኛ ሰዎች ነን። ራሽናሊ እንድናስብ የተፈጠርን ሰዎች ነን።
ለሰዎች እየኖርን እንድንኖር የተፈጠርን ሰዎች ነውና በጣም ያለንን ሁሉ እንድንሰጥ ሳይሆን ካለን አንዱን እንድንሰጥ የተፈጠርን ሰዎች ስለሆነ እሱን እንድናደርግ እና የማርታን እንትን እዛ ፔጅ ላይ ወይም ደግሞ ቪዲዮ ላይ እንትን አድርጌላችኋለሁ። እሱን ተመልክታችሁ እሷን እንድትረዷት እና ፌስቡክም ላይ አብጥቼዋለሁ። ፎርዛት ማተር ወደፊትም እንደ ሁኔታው ደግሞ ዩቲዩብም ላይ ይወጣል። ምክንያቱም ሁሉም ሰው ሊረዳት ስለሚገባ ማለት ነው። እና ገስት የሚገባው ሰው ከዚሁ ጋር ተያይዞ ያለ ነገር ቢናገር ጥሩ ነው እንጂ የራሱን መንፈስና እነሆ ሌሎች ነገሮችን ሌሎችን ሀሳቦችን ይዞ የሚመጣ ከሆነ በጣም ችግር ውስጥ ነኝ ማለት ነው። ኢንቫይት አድርጌሃለሁ። ስለዚህ የዛሬው ላይቫችን እንግዲህ በዚሁ ቢጠናቀቅ መልካም ነው። ይሄ የመጀመሪያዎቹ ቀናት እንግዲህ ከ30 ደቂቃ በላይ በቁጥር ጥሩ ነው። በላይ ጆይን ብታረገን ብዬ ገብሬሃለሁ። እንግዲህ አልሰማኸኝ መሰለኝ አባትዬ። በጣም ቴንኪው አመሰግናለሁ። እሺ ክብረት ስጥልኝ። ያው በጣም የሚያግዛል አይደል? የሚረዳ ምናምን ነገር ደስ ይላል። በጣም አመሰግናለሁ። እንደ አጋጣሚ እንግዲህ አንዳንድ ሰዎች መጨረሻ ላይ በተለይ እንደ ቤተሰብ እንዴት ናችሁ? ሰላም ነው? ሰላም ይሰማል? ሄለው ታመር እንዴት ነው? እንዴት ናችሁ? ሰላም ነው? አይ ሌላ ነገር ውስጥ ናቸው እና እነሱ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ። ነገ በተመሳሳይ ሰዓት 3 ሰዓት ላይ እንገናኛለን። እንደዚህቹ የተቀነበበች 30 ደቂቃ ይኖረናል። ለዛሬ እግዚአብሔር እናመሰግናለሁ። መልካም ቀን ይሁንልን። መልካም ሌሊት ይሁንላችሁ። ሜሮንዬ እንኳን ደህና መጣሽ። በእርግጥ እሊ ብትመጪ ደስ ይለኝ ነበር። ያው በጣም ገና ብዙ ነገር እንገናኛለን ከእግዚአብሔር ጋር ማለት ነው። መልካም ጊዜ ይሁንላችሁ። ደህና ደሩ። ያ ግልጽ አይደል?